ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የዴቻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2016 ዓመተ ምህረት አፈጻጸም ግምገማና የተያዘ በጀት ዓመት እቅድ ላይ ባለድርሻ አካላት የተሳተፉበትን ውይይት አካሂደዋል። ታምራት ኃይሌ በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አስራት አደቶ በበጀት ዓመቱ በፓርቲያቸው መሪነት በርካታ ተግባራቶች መከናወናቸውን ጠቁመዋል። 56ቱ መሰረታዊ ድርጅቶች እናደርሳለን፣ በቀበሌ ደረጃ ባሉት በ56ቱ እናደርሳለን ብለን ተስፋ እናደርጋለን። 56ቱም ላይ በአንድ ቀን የፈጸምን ነው የምንነደው። ከዛ በመቀጠል ከንግና አጀንዳ ሌላ የበልግ ተግባር ነው። የበልግ ተግባርን በዞን ደረጃ ፍለፊት ከ3 ካሉ ፍለፊት ወረዳዎች ዴቻ ነው። ሌላው ከማህበረሰብ ጤና መድን ነው ንቅናቄያችን። በማህበረሰብ ጤና መድንም እጅግ በጣም የተሻለ ደረጃ ላይ ያለ ወረዳ ነው። ሌላው የወባ ወረርሽኝ በጣም ግንባር ቀደም ናቸው። ችግር ውስጥ ወድቋሉ የተባሉ ወረዳዎች ውስጥ አንዱ ሆነን ግን በግንባር ቀደምትነት በማፋሰስና በማዳፈን ሌሎች ተግባራትን በመፈጸም ግንባር ቀደም ሆነን በመድረክ ደረጃ የተመሰከረልን እኛም አረጋግጠን የተቀበልንበት ነው። ሌላው ደግሞ የበጎ ተግባር ስራ ነው። የበጎ ተግባር ስራ በፍጹም ወንድማማችነት በፍጹም ሰው ተኮርነታችንን አረጋግጠን የሰራንበት በመሆኑ በዞን ደረጃ የተረጋገጠልን ነው። ከዚህ ቀጥሎ የትምህርት ስራ ነው። በሚገርም መልኩ ትምህርት ለትውልድ በሚል ፕሮግራም ከተማሪ ምዝገባ ባሻገር ትምህርት ለትውልድ በሚል ፕሮግራም በተሻለ ሁኔታ ከፍተኛ ደረጃ ያስመዘገበው ዴቻ ወረዳ ነው። ከዚህ ቀደም በዞን ማዕከል በተደረገው ስራ ግምገማ ከሌሎች ወረዳዎች የተሻለ ውጤት በማስመዝገብ የዋንጫና የእውቅና ሽልማት ማግኘታቸውንም አንስተዋል። የተሻለ አፈጻጸም በፓርቲያችን መሪነት በመፈጸም በዞን ደረጃ ከ17ቱ መዋቅር በተከታታይ በ2015 እና በ2016 አጠቃላይ እዚህ የተቀመጡ አመራሮችና አባላት በለፉት ልክ የመጀመሪያ ደረጃ አፈጻጸም በመያዝ የእውቅና ፕሮግራም ላይ የዋንጫ ተሸላሚዎች ሆነናል። በጋራ እንኳን ደስ ያላችሁ። እየሰማው አይደለም። የብልጽግና ፓርቲ ጽህፈት ቤት የፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ አብዮት አለሙ የዘርፉን ሪፖርት ባቀረቡበት ወቅት እንደተናገሩት በለማ ቱርፋት፣ በበጋ ስንዴ፣ በአረንጓዴ አሻራ፣ በክረምት በጎ አድራጎት፣ በመንገድ መሰረተ ልማትና በሌሎች ዘርፎችም ጥሩ አፈጻጸም የተመዘገበበት ዓመት መሆኑን ጠቁሟል። የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ ክፍሌ ወልደ ሚካኤል በበኩላቸው በየደረጃው ጠንካራ ፓርቲ አደረጃጀቶችን ለመፍጠር በተደረገው ርብርብ ሰፊ ስራዎች መከናወናቸውንም አመላክተዋል። አመራሩና አባሉ ከባድ ፈተና ውስጥ ሆኖም የፓርቲና የመንግስት ስራዎችን መርቶ አበርታች ውጤት አስመዝግቧል። እውነት ለመናገር በዚህ ዓመት እንደኛም ቅድም እንደተባለው በወረዳችን ቢሆኑ ያሉ ተቋማት ሞዴል አደረጃጀት የተፈጠረበት ሞዴል አባል የተፈጠረበት እነዚህ ሞዴል አባልና አደረጃጀት ደግሞ ያመጡ የተለያዩ በፓርቲ መሪነት የመጡ ለውጦች በጣም አበርታች ናቸው። ይሄን አጠናክረን መቀጠል መቻል አለብን። በወረዳው የመሰረታዊ ድርጅት ጽህፈት ቤትና የህዋሳት መሰብሰቢያ አዳራሽን መገንባት የወባ ወረርሽኝን መከላከል ስራ በትኩረት መሰራቱንም አብራርተዋል። በ2016 ዓመተ ምህረት አፈጻጸምና በቀጣዩ እቅድ ዙሪያ ከመድረኩ ተሳታፊዎች ሰፊ ጥያቄዎችና አስተያየቶች የተነሱ ሲሆን በመድረክ መሪዎቹ ምላሽና ማብራሪያ ተሰጥተዋል። በመጨረሻም የፓርቲውን ተልዕኮ በብቃት በመፈጸም ግንባር ቀደም ለሆኑ የቀበሌ መሰረታዊ ድርጅቶችና ለወረዳው ፐብሊክ ሰርቫንት መሰረታዊ ድርጅቶች የዋንጫና የእውቅና ሽልማት ተበርክቶላቸዋል። በዩኒየን አባልነት ከታቀፉ ጊዜ ጀምሮ ተጠቃሚ መሆናቸውን ከፋ የጫካ ቡና ገበሬዎች ህብረት ስራ ዩኒየን አባላት ገለጹ። አባላቱ ከተለምዷዊ የቡና አመራረትና ጥራት አጠባበቅ የተሻለ አረዳድ በመያዝ እንዲያመርቱ እንዳስቻላቸውም ተናግረዋል። ለ2 ቀናት ሲካሄድ የነበረው 19ኛ ጠቅላላ ጉባኤም ተጠናቋል። ፍጹም ተሾመ ከትላንትና ጀምሮ በቦንጋ ከተማ የከፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን 19ኛ ጠቅላላ ጉባኤውን ስለማካሄዱ መዘገባችን ይታወሳል። መድረኩ ዛሬም ቀጥሎ ውሎ ማጠቃለያውን ያገኘ ሲሆን የገቢ ምርት አቅም ማሳደግና የተለያዩ ማሽነሪዎችንና የግብርና ግብዓቶችን ወደ ሀገር በማስገባት አባሉን ከዘርፉ ተጠቃሚ ለማድረግ የሚያስችል ሰነድና እቅድ ቀርቦ ውይይት በማድረግ ወደ ተግባር እንዲገባም በጋራ ውሳኔ ተላልፏል። ዩኒየኑ ከቡና ምርት ተጨማሪ የቅመማ ቅመም አይነቶችን ከአባል ማህበራት በመግዛት ለውጭ ገበያ ማቅረብ የሚያስችል የጋራ ስምምነት በመቅረጽ
በደንብ እንዲጸድቅም ተደርጓል። የዩኒየኑ አባላትም በዩኒየኑ አባልነት ከታቀፉ ጊዜ ጀምሮ በርካታ ጥቅሞችን እያገኙ ስለመሆናቸውና ኑሯቸውንም እየቀየሩበት ስለመሆኑ ይናገራሉ። 12 አባል ነን ያለ ነው። ከእንግዲህ ይሄ ሲባል የሰው ቁጥር ለምን ጨመረ በምንልበት ሰዓት ጥቅም ሲገኝ ነው። ከእንግዲህ ቡና እንደምናውቀው ቡና በአገራችን በዚህ ምድር ማለት ነው መልካም ምድር ስለሆነ በጣም እየጠቀመ ነው። ሆኖም ያው የዚህ ምርት ውጤት ቡና ነው እንደምናውቀው በጣም ጥሩ ጸባይ አየር ስላለ እዚህ ላይ በጣም ጥቅም አለ። በዚህ ልክ ሰዎችም ደግሞ ወደ አባላቱ እየመጡ የሰው ቁጥርም እየበዛ ነው እየሄደ ያለ። ከእንግዲህ ከጥቅም አንጻር ስናይ ከእንግዲህ ጥቅሞች በሁለት ከፍለን እናያለን። ከእንግዲህ እንደ ከፋ ዞናችን ማለት ቡናም ቢገኝ የገበያ ጉዳይ ስናይ ትንሽ ሰው በለፋ ልክ ሳይሆን ያው ይታወቃል። ይሄ ደግሞ የኛም እናንተም የመንግስት አካላትም ዩኒየኑም ያውቃል። ከዚህ የበለጠ ለመስራት ደግሞ እኛ እንደ አባል መስራት ያለብንን ነገር እንሰራለን። ምንድነው ከኛ የሚጠበቀው? አንደኛ የምርት ጥራት፣ ሁለተኛ ደግሞ የምርት ብዛት፣ ሶስተኛ ደግሞ ከዩኒየኑ ጋር ትስስር በማድረግ መስራት አለብን የሚል ሀሳብ አለን ማለት ነው። ቡና ዩኒየን ማህበር ውስጥ የተሳተፍነው 2010 ነው። ወደዚህም እኔም ሆንኩኝ እኔ የሚመራቸው አባላት የመረጡት ከዚህ በፊት የተደራጁት የሚያገኙትን ጥቅሞች በማየት እኛም ለምን አንደራጅ የሚል ጥያቄ ለወረዳ በማቅረብ እኛም ተደራጅተን ወደ 110 የምንሆን ተደራጅተናል። ከ2010 ጀምሮ ቡና እያቀረብን ትርፍም እያገኘን ተጠቃሚነታችን እያረጋገጥን እንገኛለን። ከዚህ በፊት ማንኛውም ህገወጥ ነጋዴ ነበረ ሲሸምት ነበረው። አሁን ወደ ዩኒየኑ ከገባን በኋላ ቡና ወደ ዩኒየን መቅረብ የሚችለው አንደኛ ጥራቱን ጠብቆ ነው። ከለቀማ ጀምሮ እስከ ማድረቅ ድረስ ጥራቱን ጠብቆ ነው። ሁለተኛ ደግሞ ብዛትም ያስፈልገዋል። ይህንን በተቻለ መጠን አቅርበን ባገኘነው ትርፍ የመጀመሪያ ዞር ለማህበሩ አባላት ከነ ሼሪታቸው ማከፋፈል ጀምረናል። በዝም አባላቱ ተደስተዋል። ሁለተኛ ከዚህ ቀጥሎ ወዴት ነው እየተገባ ያለው? አሁን በቡና ለብቻ እንደራጅ የሚል መፍትሄ አምጥተዋል። አባሉ በቡና ልማትና ጥበቃ እንደራጅ በሚል አሁን መቶዎች ተደራጅተው ወደ 10,000 በፖሊ የተዘጋጀ ችግኝ አቅርቦ አሁን ለቀጣይ አመት ለማዘጋጀት ለመሸጥ ተዘጋጅተው ነው ያለው እና የቡና ጥቅም ፍሬውን ብቻ ሳይሆን ችግኝንም በመሸጥ የተደራጁ አባላት ብዙ ጥቅሞችን እያገኙ ነው የሚገኙት። ከዚህ ያገኘነው ልምድ አንደኛ በጥራት እንዴት እንደሚያዝ አውቀናል። ሁለተኛ ደግሞ ቡናን ፍሬውን ብቻ መሸጥ ሳይሆን ችግኝንም ሽጦ መቀየር ራስ መለወጥ እንደሚቻል አውቀ አሁን ችግኝ ወደ 10,000 የሚሆን በፖሊት የተዘጋጀ አለ። ከዛ በላይ ወደ 50,000 የሚሆን በመደብ ላይ ያለም አለ። እነን አሁን ለመሸጥ እየተዘጋጀን ነው አለ ነው። የከፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን በአሁኑ ሰዓት እያከናወናቸው ላሉት የልማት ተግባራት የሚመለከታቸው አካላት ድጋፋዊ ክትትል በማድረግ ዩኒየኑ ወደ ተሻለ ደረጃ እንዲያድግ የበኩላቸውን አስተዋጽኦ እንዲያበረክቱ ምናልባት ተጠይቋል። አሁን እንደ እንትኑ ሁኔታ እንደ ምርት ዘመን ቀልጣፋና ፈጣን የገበያ ስርዓታችን ለመጠቀም ገዢዎቹ እየቀረቡ አይደለም። ማለት አሁን ቡና ተበጥሮ ተዘጋጅቶ ወይ እንትን ስል ጊዜ ሲወስድ ትንሽ የጥራት ደረጃው የወረደ ሲመጣ ፍላጎቱም ማለት የገዢዎቹ ፍላጎት ብዙ አይደለም። ስለዚህ አሁን ካለን አንጻር ችግሩ ከታች ከየማህበራት ተሰብስቦ እየመጣ ያለው ቡና በአፋጣኝ ቢሸጥና ወደ ካሽ ቢቀየር ማለት ወቅታዊ የሆኑ የግብይት ስርዓቶችንም ለማስኬድ ስለሚበጅ የገበያ ሁኔታዎቹ እጅግ በጣም ቀልጣፋና ፈጣን ስላይደሉ ቢቻል የገበያ እድሎቹ እንደ መንግስት ቢመቻች ጥሩ ነው የሚል ግምት አለኝ። በሌላ መልኩ ማህበራትንም ይሁን ዩኒየንን ትልቅ ችግር ነው የምንላቸው ነገሮች ታች ያለ ማህበራት አካባቢ የሚመራን አካል ምናልባት በእውቀት ጉድለትም የሚኖራቸውን የአሰራር ግድፈቶችን
እንደ መንግስት አደራጅ መስሪያ ቤቶች፣ የህብረት ስራ አደራጆች፣ የግብርና ልማት ጽሕፈት ቤቶችም አካባቢ ያለው ባለሙያና ባለድርሻ አካላት የሚያግዙንና የክትትል ስርዓትና የቁጥጥሩን ቢያጠናክሩ የተሻለ አሰራር ይታያል። ለውጥም በስፋት ወደ ማህበራት አካባቢ ይመዘገባል ከሚል አንጻር ስለሆነ የሚመለከታቸው አካላት ይገዛና ትብብር እንዲያደርጉ ብቻ የሚፈለግ ነገር ነው ያለኝ። በዚህ ልክ ነው። በጉባኤው ማጠቃለያም ከዩኒየኑ ጎን በመሆን አስተዋጽኦ ላበረከቱ ግለሰቦችና ተቋማት የምስጋና ምስክር ወረቀት ተሰጥቷል። ለ2 ቀናት ሲካሄድ የቆየው 19ኛው ጠቅላላ ጉባኤ በዩኒየኑ የአገልግሎት ጊዜያቸውን የጨረሱ የቦርድ አመራሮችን በምትካቸው ሌላ በመምረጥ ጉባኤው ተጠናቋል። ቡና አምራች አርሶ አደሮች ከዘርፉ ኢኮኖሚያዊ ጥቅም እንዲያገኙና በዓለም አቀፍ ገበያ ተወዳዳሪ መሆን እንዲቻል እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን ገለጸ። ባለስልጣኑ በቡና ዘር አዘገጃጀት ላይ ያተኮረ ስልጠና ከተለያዩ መዋቅሮች ለተውጣጡ ባለሙያዎችና ለቡና ዘር አዘጋጅ ማህበራት በቦንጋ ከተማ ስልጠና ሰጥቷል። ብሩክታዊት ብርሃኑ የክልሉ ቡናና ሻይ ባለስልጣን ዋና ዳይሬክተር አቶ አስራት ሙክሪያ ዓለም አቀፍ የገበያና ኢኮኖሚ ትስስር ያለውን ቡና ከተለመደው አመራረት በተለየ ትኩረት መስራት እንደሚያስፈልግ አሳስበዋል። ባለፈው በጀት ዓመት በሀገሪቱ ከተሰራጨው የቡና ዘር ለሲዳማ፣ ለደቡብ ኢትዮጵያና ለማዕከላዊ ኢትዮጵያ ክልሎች 43355 ኪሎ ግራም ከቡና ዘር አዘጋጅ ህብረት ስራ ማህበራት ግዢ በመፈጸም መላኩን ገልጸዋል። ከዚህም 10,618,245 ብር ገቢ የቡና ዘር አዘጋጅ ማህበር አባላት አግኝተዋል ብሏል። በ2017 የምርት ዘመን 54200 ኪሎ ግራም የቡና ዘር እንደ ክልል ይዘጋጃል ያሉት የባለስልጣኑ ዳይሬክተር አቶ በላይ ኮጃብ ናቸው። ከሚዘጋጀው ጠቅላላ የዘር ፍላጎት 29547 ኪሎ ግራም ክልሉ የሚጠቀምበት ሲሆን ቀሪው ከ24600 ኪሎ ግራም በላይ ለሌሎች ክልሎች የሚሰራጭ እንደሆነ ገልጸዋል። በዘር አዘገጃጀት አከመቻቸት፣ ስርጭትና አጠቃቀም ዙሪያ ተግዳሮቶች እንደነበሩ ያነሱት አቶ በላይ ይህም በቀጣይ ጊዜ መታረም እንዳለበት አሳስበዋል። አካባቢው የቡና መገኛ እንደመሆኑ ለሌሎች ክልሎች የዘር ምንጭ በመሆን አበርክቶውን ለማሳደግ እየተሰራ መሆኑንም አብራርተዋል። በመድረኩ በተሻለ የቡና ዘር አዘገጃጀት፣ ስርጭትና አጠቃቀም አፈጻጸም እንዲሁም የ2017 ዓ.ም እቅድ ማስፈጸሚያ ላይ ጠቋሚ ሰነድ ቀርቦ ውይይት ተደርጎበታል። ጥራቱ የተረጋገጠ ዘር አመራረት ላይ በሚያተኩረው በዚህ መርሃ ግብር የቡና ዘር አዘገጃጀት ንድፈ ሀሳብን ጨምሮ በመስክ የተግባር ስልጠና፣ የልምድ ልውውጥ የሚደረግ መሆኑም ተገልጿል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። የካፋ ዞን ከፍተኛ ፍርድ ቤት በ2016 የበጀት ዓመት በወንጀልና ፍትሐ ብሔር ከ27000 በላይ መዝገቦች ላይ ውሳኔ ማሳለፉን አስታወቀ። አፈጻጸሙ ፍርድ ቤቱን በክልሉ ካሉ የዞን ፍርድ ቤቶች ሁለተኛ ደረጃን እንዲይዝ ማስቻሉን የፍርድ ቤቱ ፕሬዝዳንት አቶ መንግስቱ ከበደ ገልጸዋል። ዘገባው የባልደረባችን ሀብታሙ ወልደስላሴ ነው። ክፍለ ዓለሙ ያቀርበዋል። ፕሬዝዳንቱ አቶ መንግስቱ ከበደ እንደገለጹት የፍርድ ቤቱ አገልግሎት አሰጣጥ ከአመት ዓመት መሻሻሎችን እያሳየ ነው። በካፋ ዞን ውስጥ 12 ወረዳና 5 ከተማዎች አሉ። 5 ከተማዎች 17 መዋቅር ይዘን ነው ስራውን ስናከናውን የነበር ነው። በሰኔ ወር ላይ ያው እነዚህ 17 መዋቅሮችን ገምግመናል። ባፈጻጸማቸው ፊት ለፊት የወጡትን ወረዳዎች ያው እኛም ሽልማት እነሱ ለነገ ደግሞ ስራቸውን ሌሎችም አይተው እንዲነሳሱና መልካም ውጤት የሰሩትም ደግሞ አንድ ነገር ሰርቲፊኬት ወረቀት ራሱን የቻለ አንድ ውጤት ነው የሚለውን የሰጠነው ነገር አለ። ከዚህ ቀደም ለፍርድ ቤቱ በርከት ብለው ይቀርቡ ከነበሩ መዝገቦች መካከል የባልና ሚስት ፍቺ ጥያቄ አንዱ እንደነበር ያስታወሱት ፕሬዝዳንቱ ችግሩ የሚፈጥረውን ማህበራዊ ቀውስ ታሳቢ በማድረግ በባህላዊ መንገድ በሽምግልና እንዲፈታ መደረጉ ለመቀነሱ ምክንያት መሆኑን ገልጸዋል። የአካባቢ ሰዎች አሉ ማስታረቅ የሚችሉበት ያጠፋ ጥፋተኛ ካለ ገሰሰው ወደ ቤት መመለስ አንድ ነገር ነው። ትዳር ሲፈርስስ 35 ዓመት እስከ 20 ዓመት ያፈራውን ንብረት ወድሞ ውጪ መውጣት ደግሞ ማንን ይጎዳል? ሁለቱም ወገን ይጎዳል። ገጠር አካባቢ ስንል ትዳር ያፈርሳሉ። ልጆቻቸውን ተከትለው የት ነው የወጡ ያሉት? ትንሽ ከተማ አካባቢ ይወጣሉ። ንብረታቸው ነው የባከነ ያለው። ንብረታቸው መባከኑ ደግሞ ማንን ይጎዳል? በተለይ እናቶቻችን ምለምነው ባለው አካባቢ ሽማግሌዎች ታይተው ጉዳያቸውን ተፍቶ በአንድነት ቢኖሩ ይሻላል። ፍቺ ቤተሰብን ንብረትን ሁሉንም ይጎዳል የሚለው ነው ከነ ያለው። የዞን ፍርድ ቤቶች በአፈጻጸም ሁለተኛ ደረጃ መውጣት የቻለው ክልሉ ያስቀመጣቸውን መመዘኛዎች አሟልቶ በመገኘቱ ነው። ለውጤቱ መገኘት በፍርድ ቤቱ የሚሰሩ በየደረጃው ያሉ ሰራተኞች አስተዋጽኦ ከፍተኛ እንደነበርም አቶ መንግስቱ ገልጸዋል። ሰራ ነው። ከዚህ ጋር ያለውን ነገር ያው መዝገብ
ከመጨረስ ጋር የቀረውን አፈጻጸማችን ስንገመገም ሁሉን 97 ከ56 መምጣታችን፣ ሁለት ደግሞ ከባለፈው ዓመት የተሻለ ውጤት መመዝገቡ ነው። በሌላ ሁኔታ በመስራታችን ነው። ትኩረት የሚሹት መዝገቦችን ያው የኛ አፈጻጸም በትክክል ሌሎች ሲታይ የተሻለ በመሆኑ ያለነው የውስጥ አደረጃጀት ከታች እስከ ላይ በአንድነት መስራታችን መልካም ውጤት በመዝገቡ ከክልሉ ማናጅመንት ታች ወርዶ ባየው መሰረት ምን አይነት ስራዎችን ተያይዘን ተቀናጅተን እንደምንሰራ በገመገሙ መሰረት ዘንድሮ 2016 ዓመተ ምህረት የሰራነው ስራ ከክልሉ ሁለተኛ ደረጃ በማውጣት ዋንጫ ተሸልመናል። ዞን ከፍተኛው ፍርድ ቤት በ2017 የበጀት ዓመት አሰራሩን የበለጠ ቀልጣፋ በማድረግ ለተገልጋዩ ህብረተሰብ ተደራሽ በሆነ መንገድ አገልግሎቱን ለመስጠት እቅድ መያዙንም ፕሬዝዳንቱ አቶ መንግስቱ ከበደ አስረድተዋል። ብዙ ደላላዎች አሉ። ብዙ በፍርድ ቤት ዙሪያ ብዙ ደላላዎች አሉ። ራፖርት ጻፊዎች አካባቢ የሚንቀሳቀሱት፣ ጠበቆች አካባቢ የሚንቀሳቀሱት ግለሰቦች፣ ዳኞች የሚቀርቡት ለዳኞች የሚቀርቡ ጠበቆች አሉ፣ ራፖርት ጻፊዎች አሉ ተብሎ ብዙዎቹ ደላላዎች አሁን በየወረዳ በየዞኑ ተሰራጭቷል። ማንም በደላላ በደላላ የሚሰጥበት ቦታ አካባቢ እንደ ከፋ ዞን ያለ አይመስለኝም። እኔም አላየውም። እስካሁን ለኛ ለዲስፕሊን የቀረበም ነገር የለም። አሁን ወሬ በየቦታ እየተወራ ነው ያለው። እኔ አደራ ህብረተሰብን የምለምነው በደላላ ፊቲ እየተሰጠ ያለው እኛ እንደ ከፋ ዞን ከነጭራሹ የሌለ ስለሆነ አብረን ይሄን ለማጽዳት እኛም ከጎናችሁ ስለሆን ያለ ምንም ወጪ እኛ ዘንድ ይምጡና እንደዚህ የሚጠይቅ ሳለ ጥቆማም ያርጉን። ህግ ሁሉንም የሚያስተምር ስለሆነ ፊቲ እውነተኛ ስለሆነ በእውነተኛ ፊቲ ዘንድ ይቅረቡና በጋራ ታግለን እውነተኛ ፊቲ የሚያገኙበት መንገድ እንፈጥራለን የሚል እሳቤ ነው ዘንድ ያለው። ከ14 ሚሊዮን ብር በላይ በሆነ የህብረተሰብ ተሳትፎ የተገነባውና በቢጣ ወረዳ የሚገኘው የኦዳ ዳኒቲ ሁለተኛ ደረጃ ትምህርት ቤት ሙሉ እውቅና ሊያሰጠው የሚያስችለውን ቅድመ ዝግጅት ማጠናቀቁን የህብረተሰብ ተሳትፎ አብይ ኮሚቴ አስታወቀ። ትምህርት ቤቱ ለሙሉ እውቅና ይጎሉታል የተባሉ ተግባራትን ህብረተሰብን በማሳተፍ ማከናወኑን የገለጸው ኮሚቴው የሚመለከታቸው አካላት ምልከታ በማድረግ የትምህርት ዘመኑ ከመጀመሩ በፊት እውቅና እንዲሰጡ ጠይቀዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የትምህርት ቤቱ የህብረተሰብ ተሳትፎ አብይ ኮሚቴ ሰብሳቢ የሆኑት አቶ ቴድሮስ አበራ እንደገለጹት የኦዳ ዳኒቲ ህዝብ ከዚህ ቀደም ትምህርት ቤቱን በ9.8 ሚሊዮን ብር ወጪ መገንባትና የቅድመ እውቅና ፍቃድ በማግኘት የ9ኛ ክፍል ትምህርት ማስጀመሩን ጠቅሰዋል። ህብረተሰቡ በጉልበት ከሚያበረክተው አስተዋጽኦ በተጨማሪ በ4.8 ሚሊዮን ብር ወጪ ደረጃቸውን የጠበቁ የላቦራቶሪና የትምህርት ማበልጸጊያ ግንባታዎችን በመገንባት ለአገልግሎት ያበቃ ሲሆን ይኸውም በክልሉ ሙሉ እውቅና እንዲሰጠው ቢሟሉ ተብሎ የተሰጡ የመጨረሻ አስተያየቶችን መሆናቸውን ነው አቶ ቴድሮስ የጠቀሱት። ትምህርት ቤቱ በአጠቃላይ ገንብቶ አሁን ያለበት ደረጃ ለማድረስ ከ14.6 ሚሊዮን ብር በላይ ወጪ መደረጉን የጠቆሙት አቶ ቴድሮስ በቀጣይ ህብረተሰቡ የሙሉ እውቅና ፍቃድ ሰርቲፊኬት በመጠባበቅ ላይ በመሆኑ ከወረዳው ጀምሮ ያሉ ባለድርሻዎች የባለሙያ ክትትል ጨምሮ መሰል ድጋፎችን እንዲያበረክቱ ጥሪ አቅርበዋል። የኦዳ ዳኒቲ ታዳጊ ማዘጋጃ ቤት ስራ አስኪያጅ አቶ ኤርሚያስ ዘገየ በበኩላቸው ህብረተሰቡ ለትምህርት ቤቱ ግንባታ የሚያስፈልገውን ሙሉ ወጪ በማውጣት ከመገንባቱ ባለፈ ሙሉ እውቅና ሊያሰጠው የሚያስችለውን ቅድመ ዝግጅት ያጠናቀቀ ድንቅ ህዝብ ነው ሲሉም አውስተዋል። የከተማው ታዳጊ ማዘጋጃ ቤት በትምህርት ቤቱ ግንባታ የእስካሁኑ እንቅስቃሴ ከ400 ሺህ ብር በላይ የገንዘብ ድጋፍ ከማበርከት ባለፈ በተለያዩ ጊዜያት ሙያዊ ድጋፎችን በማበርከት ላይ እንደሚገኝ ያመላከቱ ስራ አስኪያጁ በቀጣይ የሚደረገውን ድጋፍ አጠናክሮ እንደሚቀጥልም ነው የተናገሩት። የወረዳው ትምህርት ጽህፈት ቤት ድጋፍና ክትትል እያደረገ ቢሆንም በቂ ባለመሆኑ በቀጣይ የወረዳውን መንግስትና ሌሎች ባለድርሻዎችን በማቀናጀት ትምህርት ቤቱ ሙሉ እውቅና እንዲያገኝ የሚደረገውን ጥረት በሙሉ አቅሙ እንደሚያግዝም ኃላፊው አመላክተዋል። በክልሉ ካለው አንጻራዊ ሰላም የተነሳ የኢንቨስትመንት ፍሰት እየጨመረ መምጣቱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ ገለጹ። ቢሮው የ2016 አፈጻጸም ግምገማና የ2017 በጀት ዓመት እቅድ ላይ ውይይት አካሂዷል። ምረታ ብርሃኑ
መድረኩ በሃይማኖት አባቶች ምርቃት ተጀምሯል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ አንድነት አሸናፊ ባደረጉት የመክፈቻ ንግግር እንደ ሀገር በርካታ የጸጥታ ችግሮች የተከሰቱ ሲሆን ክልል ሆነን ከተመሰረትን ወዲህ እንዲሁ ያጋጠሙ የሰላምና ጸጥታ ችግሮችን እየፈታን ተደማሪ የሆነ የሰላም ውጤት ማስመዝገብ ችለናል ብለዋል። በርካታ ቀበሌዎችን ከስጋት ቀጠናነት በማውጣት ወደ ሰላማዊ አካባቢ የቀየርንበት ዓመት ነው ያሉት የቢሮ ኃላፊው ከደቡብ ሱዳን ድንበር ጋር ተያይዞ የዘራፊ ቡድኖች ወደ ክልላችን በመግባት የአርብቶ አደሩን ከብቶች ለመዝረፍ በተደረገው ጥቃት በሀገር ውስጥ አቅም መመለስ ተችሏል ብለዋል። አቶ አንድነት አክለውም ከጊዜ ወደ ጊዜ እየተሻሻለ በመጣው ሰላም ምክንያት ሁሉም በሚባል ደረጃ በክልሉ ውስጥ የሚገኙ ቦታዎች ላይ የኢንቨስትመንት ፍሰት መጨመሩን ገልጸዋል። የ2016 ዓ.ም የእቅድ አፈጻጸም ሪፖርት በቢሮ ምክትል ኃላፊ በአቶ ምትኩ ታምሩ ቀርቧል። በሪፖርቱም ከተነሱ ሀሳቦች መካከል በክልሉ ውስጥ 30 የሰላም ምክር ቤቶች የተቋቋሙትን የማጠናከር ስራ መሰራቱ ተመላክቷል። በየትምህርት ቤቱ ሰላምን ለማጠናከር የሰላም ክበባትን ማቋቋም፣ የወሳኝ ኩነቶች ምክር ቤቶችን ማቋቋም፣ መመዝገብና የግንዛቤ ማስጨበጫ ስራዎች የተሰሩ ሲሆን በሪፖርቱም ዋነኛ የትኩረት ነጥብ የሆነው የክልሉ የሰላምና ጸጥታን ማስጠበቅ ላይ በየጊዜው የሚከሰቱ ሃይማኖትን ሽፋን ያደረጉ የሰላም ችግሮችን ለመፍታት በርካታ ተግባራት የተከናወኑ ቢሆንም የሃይማኖት አባቶች ከመንግስት ጋር በመተባበር ለሰላም መስፈን በትኩረት እንዲሰሩ ተጠይቋል። ከጊዜ ወደ ጊዜ የክልሉ ሰላም መሻሻል የታየበት ቢሆንም ሰላም የሁሉም ነገር ቁልፍ በመሆኑ በቀጣይ ክልሉን ሰላማዊ ክልል ለማድረግ ትኩረት ተሰጥቶ ሊሰራ ይገባልም ተብሏል። የ2017 ዓ.ም እቅድ የቢሮ ምክትል ኃላፊና የጸጥታና አስተዳደር ዘርፍ ኃላፊ የሆኑት አቶ ሀብታሙ አለሙ አቅርበዋል። ለቀጣይ የበጀት ዓመት ትኩረት ተሰጥቶባቸው የሚሰሩ ተግባራት መካከል በግለሰቦች እርስ በርስ ግጭትና በቀል፣ በተሽከርካሪ አደጋ የሞት አካል ጉዳት፣ ዘረኝነትና የንብረት ጉዳት ክስተት መረጃ አሰባሰብ ጥራትና ተደራሽነትን ማሻሻል፣ የህገወጥ የጦር መሳሪያ ዝውውር ክትትልን ማሻሻል፣ የሜጋ ፕሮጀክቶች ሀገር አቋራጭ መንገዶች ሰላምና ደህንነት መረጃ አሰባሰብ ጥራትና ተደራሽነትን ማሻሻል፣ የህዝብን አንድነትና ወንድማማችነትን የሚጎዱ ህግና ስርዓትን የሚጥሱ መረጃ የሚያሰራጩ አካውንቶችን የመለየት ስራ መስራት፣ ከደቡብ ሱዳን አርብቶ አደሮች የሚሰነዘር ዘረፋን ለመከላከል በትኩረት መስራት የሚሉ ይገኙበታል። የቀጣይ ዓመት እቅድ ዓላማ በክልሉ የመጣውን አንጻራዊ ሰላም ወደ ዘላቂና አስተማማኝ ደረጃ ለማሸጋገር የሴክተሩን የመፈጸምና የማስፈጸም አቅም ለማሳደግ የሚያስችሉ የአሰራር የአደረጃጀትና የግብዓት ችግሮች በማሟላት የፈጻሚ አካላትን የስራ ተነሳሽነት በማጎልበት ሴክተሩ ተልዕኮውን በአግባቡ መወጣት እንዲችል ማድረግ፣ በክልሉ ለተረጋጋ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ልማት እንዲሁም የመልካም አስተዳደር ስራዎች ምቹ ሰላማዊ ሁኔታ መፍጠር፣ የህብረተሰቡን ሁለንተናዊ ሰላምና ደህንነት የተረጋገጠ እንዲሆን ማድረግ ይገኙበታል። በፌዴሪ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የተመራ ልዑክ ለይፋዊ ስራ ጉዳይ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ገቡ። ሚኒስትሯ ወደ ቦንጋ ከተማ ሲደርሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አቀባበል አድርገዋል። ሚኒስትሯ በክልሉ በሚኖራቸው ቆይታ በቀጣዮቹ ቀናት በተለያዩ ርዕሰ ጉዳዮች ለክልሉ ከፍተኛ አመራሮች የተዘጋጀ ስልጠና እንደሚሰጡ ተገልጿል። በአቀባበሉ የክልል እንዲሁም የከፋ ዞን የመንግስት የስራ ኃላፊዎች ተገኝተዋል። በተጎጂ ቤተሰቦች ይነሳ የነበረውን የትራፊክ አደጋ የካሳ ክፍያ ተፈጻሚነትና ፍትሐዊነት ችግር መፍታት የሚያስችል ደንብ ተግባራዊ መደረጉን የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። የሚኒስቴሩ ሚኒስትር ዴኤታ በሪሁ ሀሰን በሰጡት መግለጫ ለሚፈጠሩ አደጋዎች ምላሽ ብቻ ሳይሆን ቅድመ ጥንቃቄ ላይም በትኩረት እየተሰራ መሆኑን ገልጸዋል። የሚኒስትሮች ምክር ቤት በሶስተኛ ወገን የተሽከርካሪ አደጋ የመድህን ፖሊሲ የአረቦን ተመንና የካሳ መጠን ክፍያን ለመወሰን የወጣ ረቂቅ ደንብና የመንገድ ትራንስፖርት ትራፊክን ለመቆጣጠር የቀረበውን ረቂቅ ደንብ ማጽደቁንም አስታውሰዋል። አቶ በሪሁ ሀሰን በመግለጫቸው ይህ ተፈጻሚ መሆን መጀመሩ ደግሞ በዘርፉ ያለውን ሰፊ ችግር ለማጥበብ ከግንዛቤ መፍጠር ጀምሮ የህግ የበላይነትን እስከ ማስከበር ምቹ አሰራርን እስከ መፍጠር ያገዘ መሆኑን ተናግረዋል። በአዲሱ ደንብ መሰረትም በተሽከርካሪ አደጋ ምክንያት የሚከፈለው የካሳ መጠን እስከ 250 ሺህ ብር እንዲሆን መደረጉ ተገልጿል። አሁን ላይ የሶስተኛ ወገን አገልግሎት ሙሉ በሙሉ በቴክኖሎጂ የተደገፈ እንዲሆን መደረጉን በመግለጫው ተገልጿል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴሌም መምሩ አብሬያችሁ ቆይታን አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩን።